ግን የመከራም ወላሂ ምሬን ነው እየሰማች እንዳልሆነ ተዋልሽ። እየተረጋጋች ነው የሚነገርሽ ነገር እየሰማች ነው። ይሄን ካልሰማሽማ እዚህ ጋር ማውራታችን ምንድን ነው ትርጉሙ? ዝም ብሎ ለማውራት ያክል ነው እንደምናወራው። ህፃን ልጆች አይደለም። በ24 ዓመት ነው ብለሻል። ትልቅ ነኝ እኮ ማሰብ እንችላለን። የሚሆንና ማይሆን የሚጠቅምና ማይጠቅም ነገር እናውቃለን። አዎ እዚህ ጋር እንደዚህ አሁን እንደዚህ ስለተባልኩኝ እንደዚህ ስለነገራችሁኝ እኔ እኮ ፈልጌ አይደለም። ሰው ፈልጎ ራሱን ያሰቀው እኮ እንዲህ ሲነገርሽ እኮ በአንዴ እኮ አሁን ተይ እኮ አይደለም። አሁን ስለነገርሽ ተይ አይደለም እኮ ግን አስቢው። ውስጥሽ ላይ ያዢው፣ በደንብ አዳምጪ። ብቻሽን ስትሆኝ ደግሞ ታስቢዋለሽ፣ ታብላየዋለሽ። ብቻሽን ስትሆኝ ከዛ ውስጥሽ የተረጋጋ ይመጣል እንጂማ በአንድ ይሄ ሂሳብ እኮ አይደለም። ሂሳብ አይደለም እየሰራን ያለ ነው። ላ ተከጎዱ ሀፊዛኪያ አነማ ፉዳፍ ኦኪን ሀደ ወራፉቹዳፍ ቆፒን ቀቡ ቶኮ ከነ ለመተ አት ብየ ኦርማ ጅርታ ሰደፋ አት ኢጆሌዳ አነመ ጉዳዳ አቲ ብየ ኦርማ ቴሴ ማቲ ኬ ጅጅሩ ጉጀቴ ኦፍ ጅጅሩ አባ ፋደኬ ቀርቃሩ መሌ ወይ ጃለላ ኬስ ቶታሊ ገሉ ወዩን ቀብቱ ስለ ፍቅር ስደት ላይ ሆነሽ ማሰብም የለብሽም። አንቺ ኃላፊነት አለብሽ። በጣም ከገጠር ቤተሰብ ነው የመጣሽው። በተለይ የቤተሰቦችንና ከአንተ ቤተሰብ አካባቢ ነው የመጣሁት ስትይ እኔ ደሃ ልጅ ስለሆንኩኝ ዞሮ ዞሮ አንቺም የሀብታም ልጅ ነች ብዬ አላስብም። የገጠር ህይወት ስለማውቀው ማለት ነው። እነሱ ከአንቺ የሚጠብቁ ብዙ ነገር አለ። እዛ ነገር ላይ ነው ትኩረት ማድረግ ያለብሽ። የእኔ መንሱር ሳይሆን ከመንሱር የተሻሉ በጣም ልብሽ ውስጥ ሊገባ የሚችል ብዙ አይነት ወንድ አለ በዚህ ምድር። ያን ግን ማድረግ የምችው መጀመሪያ አንቺ ስትኖሪ ነው። በ24ኛ ዓመትሽ እኔ ጋር ይሄ ነገር ተፈጠረ ብለሽ ነገርሽኝ። እኔ አሁን ዝግጁ አይደለሁም። ነገር ግን ወላሂ ቆንጅዬ ልጅ ነሽ፣ ሙስሊም ነሽ፣ እምነታችን አንድ አይነት ነው። በዚህ ላይ የእኛ አካባቢ ልጅ ነሽ፣ የእኛ አካባቢ ውሃ ጠጥተሽ ነው ያደግሽው። ቆንጆ ነሽ፣ ማሻአላህ ሁሉ ነገርሽ ፊት ያደርጋል። እኔ ግን አሁን ዝግጁ አይደለሁም ለዚህ። ያ ነገር ደግሞ ማለት ለህይወትሽም ጥሩ አይደለም። እኔ አሁን በቀደም የሆነ ቪዲዮ አይቼ ነበር በአፋን ኦሮሞ የሆነ ዘፈን የኔ ቪዲዮ የተቀናበረበት ሰው ልኮልኝ አይቻለሁ። ቅድም ሳየው አንቺ ነሽ ያን ቪዲዮ የሰራሽው። ስለዚህ ያ ማለት እኔ ጀስት ለቪዲዮ ለላይቭ ወይ ደግሞ እንትን ፎሎ ለማግኘት ምናምን የሚደረግ ነው ይመስለኝ እና ምንም ቦታ አልሰጠሁትም። ግን ጭራሽ ላይቭ ላይ መተሽ የኔን ፎቶ አሰርተሽ ምናምን የምትተጪበትን እሷን ዕቃ ግን ላኪልኝ እስቲ ያሳየኝ እንደገና። ይሄ የኔና ያንተ የሰርጋችን ፎቶ ነው። ያው ምኞት አይከለከልም። እኔ እኮ ሂጃብ ነው ይመስለኝ። ቤሎ ለብሳ ጨርሳለች። ሌላው ፎቶ ምንድን ነው? እስቲ አዙሪ። ሌላው ይሄ ነው። እስቲ ጓደኛሽ ምንድን ነው የምትለው? እንስማት። አንቺ ለምን አትመክሪያትም? አንቺ ጓደኛሽ ጓደኛው አይደለሽም? የለችም? መንሱር እኛ ነግረናታል። በቃ አንተ ያለውን ነገር አንተ ነው መረዳት ያለብን። ያው ተፍ በልና አራትም ቢሆን ይደግ ይህ ጨዋታ ነው። ጨዋታ ነው ያለችው። አንቺ ያው ጨዋታ አሁን ጓደኛ አይደለች እንጂ ሙድ እያለች ቀልድ ነው የተናገረችው። እቺ ቀልድ ነው የምትናገረው። ኑሪ ወላሂ እኔ ሳቄ ስለሚመጣ ነው። አንተ ታውቃለህ የእኔን ቀልድ ቀልድ ምናምን ሳይሆን እኮ አለ ሲሪየስ የሚመከር ነገር አለ፣ በቀልድ የሚታይ ነገር አለ። ሲሪየስ ነገር ላይ ሲሪየስ መሆን ነው። ምክንያቱም እቺ ልጅ እንደዚህ የተጎዳች ከሆነ በዙሪያ ያላችሁ ሰዎች ኦልሬዲ ደጋግማችሁ ስለምታገኟት አይተው ይፍረዱ ይብላ ነው። እንግዲህ እናንተ ናችሁ ያለውን ነገር መጨረስ ያለባችሁ። እነሱማ ተይ ነው የሚሉን። ሲጀመር መንሱር ፕሬዝዳንት መንሱርን በምን አቅምሽ ነው ምናምን ይላሉ። ሌሎቹ ደግሞ መኒ ፓወር ምናምን። እኔ ወላሂ
እኔ እንጃ። አፊዛ የብሊሌን ታሪክ አልሰማሽም? የአቅም ጉዳይ ሰራተኛ ሆና ሄዳ አይደል ንጉሱ ጠብ ያለላት ሴት ልጅ ከተወደደች ንጉስ ይሁን ብር ይኖረው ምን ዳስ ሚኒንግለስ ፍቅር ነው፣ ስሜት ነው። ይሄ ስሜት ካለ ነው እንጂ የገንዘብ ምናምን ጉዳይ አይደለም። እንደዛ የሚያስቡ ሰዎች ራሳቸውን ለመሸጥ ሬዲ የሆኑ ሰዎች ናቸው። እሱ ራሱ አያምኑም። እነሱን ታያቸው። ይኸውልሽ እንደዛ ብሎ አሁን ገንዘብ አይተሽ ነው ምናምን የሚልሽ ሰው እነሱ ማይንዳቸው ላይ የሆነ ሀብታም ለማግባት እያለሙ ነው። እንደዚህ አይነት ሰዎች ናቸው እንደዚህ አይነት ኮሜንት የሚሰጡሽ። እነሱን ታያቸው። ፍቅር ስሜት ነው። በቃ የሆነ ስሜት የሆነ ሰው ጋር ካለ ማንም ትሁን ምንም ትሁን ማንም ይሁን ምንም ትሁን ዳንስ ይላል። ፍቅር ከገንዘብ ጋር ከተገናኘ ፍቅርም ሊሆን አይችልም። ሽያጭ ነው። በዛ እሺ ሀፊዛ ኪያ ቴንክ ዩ ሶ ማች። በጣም አላህ ይወደድሽ። ስለወደድሽኝ በጣም ደስ ብሎኛል። እኔ አሁንም ደጋግሜ የምነግርሽ ነገር ልጅ ነሽ፣ ሪስፖንስብል አለብሽ። ይሄ ነገር አይምሮች ላይ ሲመጣ ስለ አባትሽ፣ ስለ እናትሽ፣ ስለ ገጠር ህይወት አስበሽ ለመለወጥ ለመሻሻል ራስሽን ማዘጋጀት ነው እንጂ ኢቭን እኔ የሰው ሀገር የምትኖሩ ሰዎች በእንደዚህ አይነት ነገር ውስጥ ጭራሽ መግባት የለባቸው። ስለ ፍቅርም ማሰብ የለባቸው። በቃ የሆነ ግዳጅ ላይ እንዳላችሁ አስባችሁ ያንን ግዳጅ ተወጥታችሁ ስትመጡ ወይ ወደ ሀገራችሁ ስትመጡ ወይ ደግሞ እዛው አላህ ሀላል ያደረገልሽን ትዳር ይዘሽ መኖር ካልሆነ በስተቀር በተለይ በዲስታንስ ያለ ፍቅር ውስጥ መግባቱ ችግር ይፈጥራል። እንደ ቀልድ የምትጀምሪው ነገር እንቅልፍ ወደ መንሳቱ ይሄዳል። እኔ እንኳ ልጅ እያለሁ ነው በፍቅርን የማውቀው። ስለዚህ ከባድ ጠይቅ መንሱሬ፣ አንተ የማታገኘው ወይ ደግሞ ያላገኘሃት ሴት አፍቅረህ ታውቃለህ? እኔ ሲጀመር ወደ ፍቅር ስሄድ የማላገኘው ሰው ጋር ምንም አይነት ነገር አልጀመረም። እውነቱን ለመናገር ለምን ራሴን መጉዳት ስለማልፈልግ። እኔ በእንደዚህ አይነት ነገር ሰልፊሽ ነኝ። ሰልፊሽ ማለት ራስ ወዳድ እንደሚባል። ራስ ወዳድ ምንድን ነው? ራስሽን ስትወጂ በጥንቃቄ ነው የምትኖሪው። ገባሽ? ሰው ራሱን ሲወድ በጥንቃቄ መኖር ይጀምራል። አንደኛ ነገር እኔ በእንደዚህ አይነት ሁኔታ ሩቅ ያለን ሰው አግኝቼ ላናገረው ማልችለውን ሰው ምናምን እዛ ውስጥ ጭራሽ መግባት አልፈልግም። እኔ የመጣ ቀን እኮ እያየሁ ነበር፣ አይቻለሁ እኮ ከሩቁኝ ምናምን እያየሁ ነበር። ዱባይ? አዎ ወላሂ። ፕሬዝዳንት ማሜን ጠይቀው። ግን እኔ ልቀርብ ማለት በቃ አልቻልኩም። ማንኛውም እኔ የምልሽ ይሄንን ነው። አንድ ወንድም እንደ አንድ ታላቅ የምችለው ይሄንን ነው። ስራሽ ላይ ትኩረት አድርጊ። ምንም ችግር የለውም። አላወራሽ እችላለሁ እንዳልኩሽ የማውራሽ ነገር ግን ያው ጥንቃቄ የተሞላበት ወሬ ነው ማውራሽ። ለምን ብትይኝ እንደምታውቀው የሶሻል ሚዲያ ጉዳይ ስለሆነ ማለት ነው። ለዛም ነው እኔ ስንት ጊዜ ሚዘሽ አርገሽ ሊሆን ይችላል ያልመለስኩልሽም ለዚህ ነው። ከናፊ ኦፍ ገዱ ጀባዱ ታንክሪሽ የኔነት ከየኔ ቦስ ጋር አንድ ነገር የማውራው ጉዳይ አለኝ። ደህና ሁኚ፣ በርቺ። እሺ እሺ በሱሬ አልቆርጥም። ተስፋ ግን እወድሃለሁ። ኢንሻአላህ ዱዓ ያደርጋለሁ። አዎ እንደዛ ነው። ዱዓ አድርጊ፣ ዱዓ አድርጊ። በጣም አፈቅረዋለሁ። መብትሽ ነው እሱ ማንም አይከለክልሽም።